ሰላሙ አለይኩም ወራህመቱላሂ ወበረካቱ። የ2026ቱ የዓለም ዋንጫን በችሎታቸው እየቀየሩ ያሉ 20 ሙስሊም ኮከቦች፣ አንዳንዶቹ እንደ አሽራፍ ሐኪም ያሉ የሀገራቸው ኩራት፣ ሌሎቹ ደግሞ እንደ ላሚን ያማልና አርዳ ጉለር በየክለቦቻቸው ዓለምን ያስገረሙ ድንቅ ተጫዋቾች ናቸው። ዛሬ በችሎታቸው ብቻ ተለይተው የወጡ እነዚህ 20 ተጫዋቾች ዝርዝር ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ማንኛውም ያላችሁን አስተያየት ኮሜንት ሴክሽን ላይ መጻፉ እንዳይረሳ። ይህ ቪዲዮም ከተመቻችሁ በላይክ አንበሽብሹን። ቀጥታ ወደ ተጫዋቾቹ ዝርዝር የምናልፍ ይሆናል። ሃያኛ ጄዲ ስፔንስ። ይህ የመጀመሪያው ሙስሊም የእንግሊዝ ብሔራዊ ቡድን ተጫዋች ጄዲ ስፔንስ ለቶተንሃም ሆትስፐርስ የሚጫወት ድንቅ ተጫዋች ነው። በቅርብ ጊዜያቶችን ስለ ሃይማኖቱ በሰጠው ጠንከር ያለ አስተያየቱ የሚረሳ አይደለም። 19ኛ ራያን አቲኑሪ። ይህ ተጫዋች አልጄሪያ ለዓለም ዋንጫ እንድታልፍ የነበረው ሚና ጎልህ ነበር። በእርግጥ ዘንድሮ አልጄሪያ በነበራት የዓለም ዋንጫ ይህን የሚባል እንቅስቃሴ ባታሳየንም አልጄሪያ ግን ለዓለም ዋንጫው ጨዋታ እንድትደርስ የበኩሉን ሚና የተጫወተ እጹብ ድንቅ የሆነ ተጫዋች ነው። 18ኛ ኦማር ማርሙሽ። ይህ ተጫዋች ለማንቸስተር ሲቲ በቅርብ ጊዜያቶች ውስጥ ፈርሞ እየተጫወተ የሚገኝ ተጫዋች ሲሆን ሀገሩ ግብጽም ለዓለም ዋንጫ እንድታልፍና እስከ ሩብ ፍጻሜ በነበራት እያንዳንዱ ጨዋታ ላይ የራሱን ጉልህ ሚና ማበርከት የቻለ ድንቅ ተጫዋች ነበር። 17ኛ ኢልዶፍ። በፕሪሚየር ሊጉ ላይ አሪፍ የሚባል እንቅስቃሴ ማሳየት ችሎ ነበር። የሚጫወትበትም ሀገር ሴኔጋል ሲሆን ሴኔጋል በዘንድሮ የዓለም ዋንጫ ላይ እጅግ አስቆጪ የሆነ ጊዜ ማሳለፏ የማይዘነጋ ነው። ቤልጂየም ጋር በነበራት ጨዋታ እጇን በእጇ ተበልታ ከውድድሩ በጊዜ ተሰናብታለች። የሴኔጋል ብሔራዊ ቡድንን አሉኝ ከሚላቸው ኮከቦች መካከል ኢልዶፍ አንዱ ነው። 16ኛ ማናዶ ሃሰን። ይህ የቼልሲ ኮከብ ለሴኔጋል ብሔራዊ ቡድን የሚጫወት ተጫዋች ሲሆን ሴኔጋል ብሔራዊ ቡድን ለዓለም ዋንጫ እንድታልፍና ከሩብ ፍጻሜ በነበረት ጨዋታ ላይ የራሱን ጉልህ ሚና መጫወት የቻለ ድንቅ ተጫዋች ነበር። 15 አንዋር ሰላሐዲን። ይህ የሮማ ኮከብ ተጫዋች በሮማ ክለብ ላይ የማይነቅ የሆነ ሚና ያለው ተጫዋች ሲሆን ድንቅ የውድድር ዓመትንም ማሳለፍ ችሏል። ይህ ተጫዋች ለሞሮኮ ብሔራዊ ቡድን የሚጫወት ተጫዋች ነበር። ሞሮኮ ብሔራዊ ቡድን በዘንድሮ የዓለም ዋንጫ ላይ እስከ ሩብ ፍጻሜ ያደረገችው ተጋድሎ የማይረሳ የማይዘነጋም ነበር። 14ኛ ሙሐመድ ቅዱስ። ይህ የቶተንሃም ኮከብ ለዘንድሮ በቶተንሃም ቤት ውስጥ በጣም አሪፍ ቆይታ ማሳለፍ ችሎ ነበር። ይህ ተጫዋች ለጋና ብሔራዊ ቡድን የሚጫወት ተጫዋች ነው። ጋና በዘንድሮ ለዓለም ዋንጫ እንድታልፍ የበኩሉን ሚና የተጫወተ ተጫዋች ነው። በእርግጥ ጋና በዘንድሮ የዓለም ዋንጫ የነበራት እንቅስቃሴ በጣም ደካማ ቢሆንም የሙሐመድ ቅዱስን ብቃት ግን ሳናደንቅ ማለፍ አንችልም። 14ኛ መህዲ ታርሚ። ይህ የኢንተር ሚላኑ ኮከብ መህዲ ታርሚ ሀገሩን ኢራን ከፖለቲካዊ ከተለያዩ ጫናን ተሸክሞ ለዓለም ዋንጫ ያበቃና የዓለም ዋንጫው መድረክም ላይ ጎልቶ መታየት የተቻለ ኮከብ ተጫዋች ነው። መህዲ ታርሚ እንደምናውቀው በዘንድሮ የዓለም ዋንጫ ጨዋታ ላይ ብዙ አይነት የፖለቲካ ጣልቃ ገብነቶች የተስተዋለበት የዓለም ዋንጫ ነበረ። ከዚህ ፖለቲካ ጣልቃ ገብነትም በጣሙኑ የተጎዳችው ኢራን አንዷ ነበረች። ይህንን ሁሉ ችሎ ሀገሩን ኢራን በዓለም መድረክ ላይ እንድትታይ እንድትንጸባረቅ ካደረጓት ኮከቦች መካከል መህዲ ታርሚስ አንዱ ነው። ኢብራሂም ዲያዝ። ይህ የሪያል ማድሪድ ኮከብ ኢብራሂም ዲያዝ ለሀገሩ ሞሮኮ የሚጫወት ሲሆን ለሞሮኮ ብሔራዊ ቡድንም ጋር አብሮ በመሆን እስከ ሩብ ፍጻሜው ድንቅ የሚባል እንቅስቃሴ ማሳየት ችሎ ነበር። ኢብራሂም ዲያዝ ለሪያል ማድሪድም ሆነ ለሞሮኮ አሉኝ ከሚሏቸው ኮከብ ተጫዋች አንዱ ነው። ኢብራሂም ዲያዝ 11ኛ ግራኒት ዣካ
ግራኒት ዣካ በቀድሞ አርሰናል ኮከብ የነበረ ሲሆን በአሁኑ ሰዓት ላይ ሰንደርላንድ እየተጫወተ ይገኛል። ግራኒት ዣካ ሀገሩን ስዊዘርላንድ ወክሎ በዓለም ዋንጫው ላይ መድመቅ ከቻሉ እስከ ሩብ ፍጻሜ በነበራቸው ጉዞ ላይ ድንቅ እንቅስቃሴ ማሳየት ከቻሉ ተጫዋቾች መካከል አንዱ ነው። ግራኒት ዣካ ከአርጀንቲና በነበራቸው የማይናቅ የማይረሳ የሆነ ድንቅ አቋሙን ማሳየት ችሎም ነበረ። ከዚህ በፊትም አርሰናል ላይ በነበረው ድንቅ አቋም የማይረሳምና የማይዘነጋ የሆነ ተጫዋች ነው። 10ኛ ሴይዶ ማኔ ያ የቀድሞ የሊቨርፑል ኮከብ ያሁኑ የአልናስር ተጫዋች ሲሆን በአልናስርም ሆነ በሊቨርፑል የማይደረሱ የሆኑ ታሪኮችን ማሳለፍ የቻለ እጹብ ድንቅ የሆነ እምቅ የእግር ኳስ ችሎታ ያለው ተጫዋች ነው። አገሩ ሴኔጋልን በተከታታይ ለአፍሪካ ዋንጫ ቻምፒዮን እንድትሆን ያደረገ ተጫዋች ሲሆን በዘንድሮው የዓለም ዋንጫ ላይ የማይረሳ የሆነ ቆይታ ማሳለፍ ችሏል። በእርግጥ ሴኔጋል በዓለም ዋንጫ ላይ ብትሰናበትም የሴይዶ ማኔ ብቃትና የአመራር ሂደትን ሳናደንቅ ማለፍ ይከብደናል። 9ኛ አሽራፍ ሀኪሚ ክለቡ ፒኤስጂ የሊግ ዋንጫን ተደጋጋሚ እንዲያነሳና እንዲሁም የሁለት ጊዜ ተከታታይ የቻምፒዮንስ ሊግ ዋንጫ እንዲያነሳ ካደረጉ ተጫዋቾች ኮከቦች መካከል አንዱም ነው። ሀገሩ ሞሮኮን በመወከል ለዓለም ዋንጫ መድረስ ሲሆን እስከ ሩብ ፍጻሜ በነበራት እያንዳንዱ ጨዋታ ላይ የአሽራፍ ሀኪሚ ሚና የሚረሳ የሚዘነጋ አልነበረም። ይህ የተከላካይ ስፍራ ተጫዋች ማንኛውም ሰው የማይበግረው እጹብ ድንቅ የሆነ ተጫዋች ነው። 8ኛ አርዳ ጉለር ይህ የሪያል ማድሪድ ድንቅ ተጫዋች በሪያል ማድሪድ ሁለተኛ ኦዚል ነው ተብሎም ይነገርለታል። ኳስን አመቻችቶ በማቀበል ምንም ያህል የለም። ኦዚልም በአንድ በተሰጠው ኢንተርቪው ላይ የኔ ቀጣዩ አልጋ ወራሺ አርዳ ጉለር ነው በማለትም ተናግሮ ነበር። ይህ የቱርክ ኮከብ አርዳ ጉለር ቱርክ ለዓለም ዋንጫው እንድትደርስ የበኩሉ የተጫወተ ድንቅ ተጫዋች ነው። አንቶኒዮ ሩዲገር ይህ የሪያል ማድሪድ ኮከብ ሪያል ማድሪድ በቅርብ ጊዜ የሚያሳካቸው እያንዳንዱ ስኬቶች ላይ የጀርባ አጥንት የሆነ ተጫዋች ነው። አንቶኒዮ ሩዲገር በወጣ ባለ ባህሪ የምናውቀው አንቶኒዮ ሩዲገር ለጀርመን ብሔራዊ ቡድን ይጫወታል። ጀርመን በዘንድሮ የዓለም ዋንጫ ላይ ይህ የሚባል እንቅስቃሴ ባታሳይም የአንቶኒዮ ሩዲገር ብቃት ግን ሳናደንቅ ማለፍ እንቸገራለን። ራያን ቸርኪ ይህ የማንቸስተር ሲቲ ኮከብ ተጫዋች ራያን ቸርኪ ማንቸስተር ሲቲ ላይ በቅርብ ጊዜያቶች ውስጥ እያሳየ ያለው ብቃት የሚዘነጋ አይደለም። ይህ ተጫዋች ለፈረንሳይ ብሔራዊ ቡድን የሚጫወት ሲሆን ከፈረንሳይ ብሔራዊ ቡድን ኮከቦች ጋር ሀገሩን እስከ ግማሽ ፍጻሜ ማድረስ የቻለ በጣም ድንቅ የሆነ ተጫዋች ነው። ራያን ቸርኪ ሀገሩ ፈረንሳይ በግማሽ ፍጻሜ ላይ በስፔን ተሸንፋ መድረስ ባንችልም የዓለም ዋንጫ ላይ የነበረው ሚና ግን የሚናቅ አልነበረም። ራያን ቸርኪ። 5ኛ ንጎሎ ካንቴ በሌስተር ላይ የምናውቀው ተጫዋች ሲሆን ሌስተርንም በመቀጠል ቼልሲም ጋር አብሮ የፕሪሚየር ሊግን ዋንጫ ማሳካት የቻለ ድንቅ የሆነ ተጫዋች ነው። ንጎሎ ካንቴ በአሁኑ ወቅት ለፌኔርባቼ የሚጫወት ተጫዋች ሲሆን የፈረንሳይ ብሔራዊ ቡድንም ይጫወታል። ንጎሎ ካንቴ በ2018 የዓለም ዋንጫ ፈረንሳይ የዓለም ዋንጫው ቻምፒዮን ስትሆን የሱ ሚና የሚዘነጋ የሚናቅ። ሙሐመድ ሳላህ ይህ የቀድሞ የሮማ የአሁኑ የሊቨርፑል ኮከብ ሙሐመድ ሳላህ ለሀገሩ ግብጽ የማይናቅ የሆነ ሚና ያሳየ ተጫዋች ነው። ግብጽ በዘንድሮ የዓለም ዋንጫ በጣም ምርጥ እንቅስቃሴ ካሳዩ ሀገራቶች መካከል አንዷም ነበረች። እስከ ሩብ ፍጻሜ ደርሳ የነበረችው ግብጽ በአርጀንቲና የሚያስቆጭ ሽንፈት ገጥሟት ከውድድሩ መሸኘቷ የማይዘነጋ ነው። በእያንዳንዱ ጨዋታ ላይ የሙሐመድ ሳላህ ሚና የሚናቅ አልነበረም። ሙሐመድ ሳላህ 4ኛ ላይ ለማስቀመጥ ተገደናል። 3ኛ ዊሊያም ሳሊባ ይህ የአርሰናል ኮከብ ዘንድሮ አርሰናል ቻምፒዮንስ በሆነበት ዓመቱ ላይ ያለ ዊሊያም ሳሊባ የአርሰናል ቻምፒዮንስነት የማይታሰብ የማይታለም ነበረ። ዊሊያም ሳሊባ ከጓደኛው ገብርኤል ማጋሊሽ ጋር አብሮ ሆኖ አርሰናል የፕሪሚየር ሊጉ ቻምፒዮን እንዲሆን አድርጎ ነበር። አርሰናልም ቻምፒዮንስ ሊግ ፍጻሜ እንዲደርስ ያደረገው ዊሊያም ሳሊባ ለፈረንሳይ ብሔራዊ ቡድን የሚጫወት ተጫዋች ነው። ዊሊያም ሳሊባ በመጨረሻ በነበሩት ፔን ከፈረንሳይ ባደረጉት የግማሽ ፍጻሜ ጨዋታ ላይ
ጉዳት ገጥሞት ከሜዳ መውጣቱ የማይዘነጋ ነው። ተከታታይ 5 ወርም ከሜዳ ይርቃል ተብሎ የሚጠበቀው ዊሊያም ሳሊባ በሶስተኛ ላይ ለማስቀመጥ ተገደናል። ሁለተኛ ኦስማን ዴምቤሌ። ይህ የፒኤስጂ ኮከብ ኦስማን ዴምቤሌ አምና የባላን ዶር ማሸነፉ የማይዘነጋ ነው። በቅርብ ዓመታት ፒኤስጂ ባሉት በእያንዳንዱ ስኬቶች ላይ የጀርባ አጥንት ነው ተብሎ የሚነገርለት ኦስማን ዴምቤሌ በሁለተኛ ላይ ለማስቀመጥ ተገደድን። ይህ የፈረንሳይ ኮከብ ፈረንሳይ እስከ ግማሽ ፍጻሜ በነበራት እያንዳንዱ ጉዞ ላይ የራሱን የበኩሉን ሚና መጫወት የተቻለ እጹብ ድንቅ የሆነ ተጫዋች ነው። ኦስማን ዴምቤሌ በሁለተኛ ላይ ለማስቀመጥ ተገደናል። አንደኛ ላሚን ያማል። ይህ የባርሴሎና ኮከብ ላሚን ያማል ባርሴሎና በላሊጋው ቻምፒዮን እንዲሆን የበኩል ሚና የተጫወተ እጹብ ድንቅ እንደውም ታዳጊ ወጣት የሆነ ተጫዋች ነው። ላሚን ያማል ለስፔን ብሔራዊ ቡድን የሚጫወት ተጫዋች ሲሆን በዘንድሮም የዓለም ዋንጫ ላይ ሀገሩን ስፔን ወክሎ የዓለም ዋንጫው ቻምፒዮን ይሆናል ተብሎ የሚጠየቅ ነው። ሀገሩ ስፔን እስከ ፍጻሜ ድረስ በነበራት እያንዳንዱ ጨዋታ ላይ የራሱን ጉልህ ሚና መጫወት የቻለ ሲሆን ላሚን ያማል የማይረሳ የማይዘነጋ ተጫዋች ነው። የወደፊቱም ሜሲ አሊያም ሮናልዶ ብሎም ብዙዎች ይደንቁታል። ላሚን ያማል ሀገሩን ስፔን እስከ ፍጻሜ ድረስ በማብቃት የበኩል ሚና የተጫወተ እጹብ ድንቅ የሆነ ወደፊቱ የሜሲ ሮናልዶ አልጋ ወራሽ ነው ተብሎ የሚጠበቅ ተጫዋች ነው። ላሚን ያማል በአንደኛ ላይ ለማስቀመጥ ተገደድን። ውድ ተመልካቾቻችን በዘንድሮ የዓለም ዋንጫ ላይ ምርጥ 20 ሙስሊም ተጫዋቾችን በዚህ መልኩ አስቀምጠንላቸዋል። የእናንተ ምርጥ 3ቱን ኮሜንት ሴክሽን ላይ እንጽፉልን ስንል በአክብሮት እንጠይቃለን። ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ ማንኛውም ያላችሁ አስተያየት ኮሜንት ሴክሽን ላይ ይጻፉልን። እኔ በዚሁ የምሰናበታችሁ ሲሆን አሰላሙ አለይኩም ወራህመቱላሂ ወበረካቱ።